በእናት ባባቷ በዘር ተዋልዷታል ዘመርናት ይች ልጅ ይመለከታታል አለች ቆጣ ቆጣ ፊቷን ከፋውሳ የሩቅ አርገው ቢያሙት ቀዩን ሰው ለራሷ አሸነፈ 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 አሸነፈ። ውድ ቤተሰቦቼ መላ ኢትዮጵያ በሙሉ በአገር ውስጥ በውጭ ያላችሁ የምትወዱኝ የምታከብሩኝ እንዴት ናችሁ? እኔ ትጂ አገልግል እባላለሁ። የዩቲዩብ ቻናሌ ላይክ በማድረግ ተባበሩኝ እያልኩኝ እቀጥላለሁ። ስቀጥል አንድ ያጋጠመኝ ችግር አለ። ከባድ ግንቦት 1 ከቀኑ 8 ሰዓት የመኪና አደጋ አጋጠመኝ። በጣም በኃይለኛው በትንሹ አይደለም አሳይቶ መለሰኝ ነው የሚባለው ወይ ደግሞ አይቶ ማረኝ በሚለው ሲባለው። እንዲሁም ደግሞ ያጋጠመኝ ነገር ቢኖር ሙሉ ለሊት ሰራ ነው ያደርኩት 30 ደቂቃ በተኛ ነው። ከዛ ውጪ አልተኛሁም። ጧት ተነሳኝና ከሌሊቱ 11 ሰዓት ሹፌር ቀሰቀስኩኝ። መኪና ሞቀ ላኳቸው ትልዱንቱ እንዲሁም ደግሞ ተለያዩ ቦታዎች ስራ ከላኩ በኋላ እኔ ደግሞ ቀጣዩ ስራ ደግሞ በእኔ መኪና ከአንድ ረዳት ጋር አድርጌ ወደ ውጪ ወጣን። እቃችን ይዘን መጣን። እንደገና ኦርደሩ አላለቀም ነበር። ጠላውን ጠጁን ሙሉ ቡፌዎች ስንት ቆየንና ፕሮግራም ነበረኝ። የ8 ዓመት የነበርኩበት አካባቢ ጋር ኮተቤ ሀና ማርያም ድግስ አለ። በየዓመቱ እናከብራለን። በየዓመቱ ስለት እንሳላለን። ያጠፋሁትም ጥፋት አለ። ስለቴን አልሰጠውም ነበር። ለዛ ምን ይችላል ከባድ ነገር ገጠመኝ። ከዛ በኋላ ከአደጋው በፊት እኔ የቴልኩ መሰላችሁ ሴሚሲ አካባቢ ፊጋ አካባቢ አበባልን ገዛ ሄድን። አበባውን ገዛን። ጫንኳቸው 4 ሰዎች አሉ። እነሱን ጭኜ የድግሱ ቦታ ላይ ስደርስ በራፉ ላይ ድግሱ ጋር ስደርስ ተዞሮ መኪናው ግልብጥ አለብኝ። ተጋጨሁ። በጣም ተጋጨሁ። ሙሉ ጥፋተኛ እኔ ነኝ። ግን መጋጨት የለብኝ ቦታ ላይ ተጋጨሁት። ምንም የሚያጋጭ ነገር የለም። ምንም ነገር በቃ መከራና ፈተና እንዲሁም ደግሞ ግዴታ ቀኑ ስለሆነ አደጋው ማጋጠም ስላለበት አጋጠመ። ያ ነገር ምንም ነገር የለም። ከዛም በኋላ በጣም ደነገጥኩኝ። ራሴን አላቅም ነበረ። ድንዝዝ ብያለሁ። ምንም ማረገው ነገር አላቅም። እጄ ሰው መኪና ላይ ባልቆም ኖሮ ምንም ማቀው ነገር የለም። ከዛ የበለጠ አደጋ ነበር። እስከ ሞት ድረስ ደርስ ነበር። ሞት ነበረ። ያ መኪና ባይኖር ኖሮ እኔ ሟች ነበርኩኝ። ሰዎችም አብረውኝ ያሉትም ፈጣሪ ግን እንደኔና እንደሰው ስላልሆነ አትርፎኛል። እንኳን አተረፈኝ። እግዚአብሔር ይመስገን። ዛሬ ሌላ ቀን ነው፣ ነገ ሌላ ቀን ናት። ከዛ በኋላ ሰው እየተደወለ መጣ። ከመጣ በኋላ አይሴት ትችይልሽ እንዲያለኝ እሱ አቃለለው። እኔ በጣም ፈርቼ ተንቀጥቅጬ ነበርና የኮተቤ ህዝብ ደግሞ በቃ ግቢና ተቀመጪ እኛ እንጨርሰዋለን፣ አይዞሽ እህታችን። ወጣቶቹ በቃ ምን ጥያቄና መልስ የለም ቅፍ ድግፍ አድርገው አልሻልኳቸው። ከዛ እኔም ደንግጬ ለሹፌር ደወልኩኝና ሹፌር ደግሞ ከሾላ አካባቢ መካኒክ እንዲመጣልኝ በጣም መኪናን ቼክ የሚያደርግልኝ መካኒክ አለኝና ቶሎ በፍጥነት ባስቸኳይ ኑልኝ አልኳቸው። መካኒኩን ይዞ በፍጥነት መጣ። አየልኝ። ሙሉ ውክልና አለው። ሙሉ ዋስትና የሰጠበት የራሴ ምክንያት ስላለኝ መጥቶ ቆሞ እንዳላፊነት ተናገረ። ጨረሱ። ተናገረ። ከዛ በኋላ ወደ ፖሊስ ጣቢያ ሄዱ ተብለን በአንደኛው መኪኔ ወደ ፖሊስ ጣቢያ ሄድን። እንኳን 3 መኪና ነው። አያስቅም ግን በቃ ምን ላድርግ። በአንደኛው መኪና ብድግ ብዬ በፕላጻ ወደ ፖሊስ ጣቢያ ወደ ሾላ ተይዘን ሄድን። ስንሄድ ፖሊሷ ይዘናት መጣን። ምን አጋጠመሽ ነው ሙሉ ቢሮ ስለኔ ጥያቄ ነው። እኔ ለአደጋው ልጅ ወይስ በጥያቄ ኮመንት ልፈንዳ? ከዛ ያቸው መጣው አየችልኝ። ገመታ ምን ብላ ጨርሰን ሄድን። ተነጋገርን። የገጨው ሰውዬ የቀኝ በኩል መስተዋት ዳሜጅ አድርጌዋለሁ። ዳሜጅ ዱቄት ነው ያደረኩት። በቃ ሱዶ መንጓተት ምናምን ፖሊስ ጣቢያ ምናምን ነገር አልፈለገም። እኔ ሙሉ ኢንሹራንስ ስላለኝ መሄድ ስላለብኝና ከጎን ያሉ ተማከሮቼ ሙሉ ኢንሹራንስ ካለሽ ወደዛ ሂጂ በሚለው ነው እንጂ እዛው ጋር ጣጣውን ጨርስ እናደርግልን ነበር የፈለገው። በጣም መልካም ልጅ ነው። የገጨውትን ሰው ሳላመሰግን ግን ሰው ምንም አልሆነብኝም። ሰው ምንም ሊሞትብኝ የተጎዳም የለም። የንብረት አደጋ ግን ትንሽና ትልቅ የለውም። በትልቁ ተጎድቻለሁም ያን ያጋጠመኝ። ከዛ በኋላም ደግሞ ፖሊስ ጣቢያ ውስጥ ከገባው በኋላ በጣም ያከብረኝ የሚወደኝ የቢሮ ሰዓቱ መውጫ ሰዓት ጨርሶ በሚወጣበት ሰዓት
በሩን ቆልፏል። ኦልሬዲ እየወጣ ነበረ። ሳይን ተመልሶ ከፍቶ የምፈልገውን ነገር ስለጨረሰልኝ ከልብ ለማመሰግነው በእውነት ከፖሊሱም ከወጣቱም ከትንሽ ከትልቁ ምግፍ እንድግፍ ስላደረጋችሁኝ ከልብ አመሰግናለሁ። ኮፒ ተራ እንኳን ሲሄድ አንቺ አታረጊም ቆይ እኛ እናድርገን ብለው በራሳቸው ብር ኮፒ አድርገው ጨርሰው ምን ብለው መተው ነው። ከዛም በኋላም ደግሞ ዘመን ኢንሹራንስን ሳላመሰግን አላልፍ። ምንም በቃ እስካሁን ጉዳዩ አላለቀም። እስካሁን ባለው ላይ ድረስ ባለው ነገር ላይ ምንም ጥያቄና መልስ የለውም። ጎንበስ ቀና ብለው የስራ ሰው ናት በየቀኑ መምጣት የለባትም በየቀኑ ዝግኝት የለባትም በሚለው ይህንን አድርገውልኛል። እንዲሁም ደግሞ ጨረታውን ሳጨርቱም ጥሩ ሰዎች ናቸው ያጋጠሙኝ። ስቲል ጨረታ ውድድር ላይ በሚል ሰዓት ላይ የነበሩ ጋዜጠኞችም በእንክብካቤ ነው። እነሱንም ሳላመሰግን አላልፍም። የእቃ ይቀጠምልኝ እቃ አዳዲስ እቃ በመሆኑ ደስ ብሎኛል። መጀመሪያ ግን መኪናዋ ልትበየድ መስሎ ነበር። መኪና ትበየድ አመሰግናለሁ። እቻ አዳዲስ እቃ ናት ወስደን ግጥም እናደርግልሽ ብለውኛል። እንዲሁም ደግሞ እነሱም ጋር የነበረው አቀባበል በአጠቃላይ በሄድኩበት ገጠመኝ ያው የመኪና ችግር እንዳጋጠመኝ ሲያውቁ እና ተገጨው የሚለውን ነገር ደግሞ ገጮት ያለሽ እንግዲህ ታዲያ ገጮት ምን ልበላው ገጮ እያልኩ ነው የሄድኩት። ገጮ የሚለው ቃል ግን በጣም ያሳፍራል። ተገጮ ይጣፍጣል። ገጮሽ ይሉኛል እያልኩ በቃ በዚህ ላይ ነኝ ያለሁት። በቃ ለኢትዮጵያ ሕዝብ ግን ትልቅ ክብር አለኝ። ለምን ብላችሁ ብትሉኝ አሁንም ጠንክር ብዬ ከዚህ የበለጠ ስራዬን እየሰራሁ ማሳየት አለብኝ ለእናንተ። ሚዲያንን በማበላው ትወዱኛላችሁ፣ በስሬ ትወዱኛላችሁ። እና በጣም ደግሞ የገረመኝ ነገር አለ። ምን ገረመሽ ብላችሁ ብትሉኝ ከፖሊስ ጣቢያ ወጥቼ ሾላ መሻገሪያው መንገድ ላይ አንድ ትልቅ አባት ናቸው፣ በምንም ትልቅ ናቸው። እና ቲጂ ምን አጋጠመኝ ሲሉ ድንግጬ አይ ምንም አላጋጠመኝም አልኳቸው። አይ ምንም አላጋጠመኝ ካልኳቸው በኋላ መኪና ገጨው ስላቸው ተነስተሽ ነው ገጭሻሉ? አይ ገጭቼ ነው። እሺ ምን እናግዝሻሉ? መንገድ ላይ መኪና እየተሻገረ እሳቸውንም ሳላመሰግን አላልፍም። አይዞሽ እኔ መኪናዬ ሳጋጭ አሁን ትቼ በእግሬ እየተጓዝኩ ነኝ ብለው አስረዱኝ። በአብዛኛው በቃ መጽናናት ምንም ጥያቄና መልስ የለውም። በቃ የኢትዮጵያ ልብስ ጎንበስ ቀና ብዬ የማከብራችሁ የምወዳችሁ እንደምታከብሩኝ እንደምትወዱኝ እንዲሁም ደግሞ ወደ ስራዬ መለስ ስል አገልግልም ሆነ ጠላም ሆነ ሙሉ ብፌ ጠጅ የተለያዩ የምትፈልጉትን በውጭ ሀገርም በሀገር ውስጥ ያሉት ልክ እንደበፊቱ እንደነበረው ባለይ ላይ አዳዲስ ስራዎች አሉ። ምንኛም ይቀጥላሉ። ኬተሪንግ በምትፈልጉ ሰዓት ከታች በማስቀምጥላችሁ ቁጥር ደውላችሁ ማዘዝ ትችላላችሁ። ግን ምንድነው እኔ ቤት 365 ቀን ስራ ላይ ስለሆነን ቀደም ብላችሁ ነው ወርደል የሚያዘው እሷን አትርሱልኝ። ከዛ በተረፈ የኢትዮጵያ ሕዝብ በጣም ማመሰግነው በስሬ እንደምትወዱኝ እንደምታከብሩኝ፣ እንዲሁም ደግሞ በአንዳንድ ስራዎች ላይ ከዚህ በኋላ በተለያየ ሚዲያ ላይ ታገኙኛላችሁ። አመሰግናለሁ።